ሰላም እንዴት ናችሁ? ዛሬ የምናየው እንግዲህ ኒውሮፕላስቲሲቲ ሲባል ሰምታችሁ ታውቃ ይሆናል። ምናልባት ኒውሮፕላስቲሲቲ ማለት ምንድን ነው? አእምሯችን ምንድን ነው? ልክ እንደ ፕላስቲክ ስትራች መሆን ይችላል። ወይም አእምሯችን ሁሌም አዳዲስ ብሬን ኮኔክሽኖችን በመፍጠር ምንድን ነው አዳዲስ ነገሮችን ሁሌም ማደግ ይችላል ነው የሚለው። እስከ ኤጅ ዋት አርባዎቹ ምናምን ከዛም በላይ ማለት ነው። አእምሯችን ምን መሆን ይችላል? አዳዲስ ኮኔክሽኖች አዳዲስ ምንድን ነው ዋይሮችን በመፍጠር ምንድነው የተሻለ ፐርፎርማንስ እንድናመጣ ወይም አእምሯችን እስከፈለግነው ጊዜ መጠቀምና ፐርፎርማንሳችን ማሳደግ እንችላለን የሚል የሳይንሳዊ ጥናት ነው። እና ምንድነው ሁሌም አዶፕት የሚያደርገው ምንድነው ይሄ የሚያስረዳው ምንድነው ኒውሮፕላስቲሲቲ ምንድነው አእምሯችን ሁሌም ማደግ ይችላል። እንደ ፕላስቲክ ስትሬች ማድረግ እንችላለን። አዳዲስ ኒውሮፕላስቲሲቲ ኒውሮ ኮኔክሽኖችን መፍጠር እንችላለን ነው የሚለው። ይህን ለማሳደግ ደግሞ ብዙ ጊዜ ምን ማድረግ አለብን ማለት ነው። አዳዲስ የሆኑ ትምህርቶች ሊሆን ይችላል። አዳዲስ ቋንቋ ለምሳሌ መማር፣ አዲስ ቋንቋ በምንማርበት ጊዜ፣ አዲስ ስኪል፣ አዲስ ሆቢ በምንማርበት ጊዜ ምንድን ነው አእምሯችን በጣም አክቲቭ ይሆናል። ሪዋየር ወይም አዳዲስ የሆኑ መስመሮችን ይሰራል የሚለው ልክ አእምሯችን ኒውሮ ፓዝዌይ ይሰራል። አእምሯችን ምንድን ነው የሆነ በቃ አዳዲስ ኮኔክሽኖች ይፈጣል። ስለዚህ አዳዲስ ነገሮችን መማር ለአእምሯችን በጣም እድገት በጣም ወሳኝ ነው። አዳዲስ ቋንቋ ለምሳሌ መማር በጣም ለአእምሯችን ፍጥነት፣ አዳዲስ ሆቢዎችን በቃ ኢንተራክሽናችን በጣም ኢንክሪዝ ማድረግ ምንድነው አእምሯችን በጣም ኒውሮ ፓዝዌይ እንዲፈጥርና የተሻለ ፐርፎርም እንዲያደርግ ያግዛል የሚል ኮንሰፕት ነው ማለት ነው። እንዲሁ ደግሞ አዳዲስ ቋንቋዎችን አዳዲስ ስኪሎች ወይም ክህሎቶች መማር ለዚህ አዳዲስ አእምሯችን ኒውሮ ፓዝዌይ እንዲፈጥር ያግዛል የሚል ኮንሰፕት። ስለዚህ አእምሯችን ሁሌም ማደግ ይችላል ማለት ነው። አእምሯችን ሁሌም ቡስት ማድረግ እንችላለን ማለት ነው። ይሄ የሚለው አእምሯችን ሁሌም የተሻለ ፐርፎርም ማድረግ ይችላል። ማናውቀውን ነገር ምንድነው ማወቅ እንችላለን ማለት ነው። አዲስ ላንጉጅ ስንማር ምንድነው በቃ አእምሯችን ፊክስድ አይደለም፣ ሁሌም ኮኔክሽን መፍጠር ይችላል። ኦኬ ኒውሮፕላስቲሲቲ ይሄን ይላል። ስለዚህ ይሄን ለማሳደግ ደግሞ ምን ማድረግ አለብን? ሁሌም ምንድነው አርምሞ ወይም ለ30 ደቂቃ ሊሆን ይችላል የዝምታ ጊዜ የቆይታ ጊዜ ራሳችን ፎከስ አድርገን ራሳችን ኢቫሉዌት ማድረግ አስስ ማድረግ ሞመንቱ ላይ ታፕ ማድረግ አይደለም የቆይታ ጊዜ ማድረግ በጣም ወሳኝ ነው። ለአእምሯችን ስትሬንግዝን ያደርገዋል ያሳድግልናል ማለት ነው። ዛዝር ዋን ዩዝ ቪዥዋላይዜሽን ቱ ሪቪው ዮር ብሬን ፎር ሰክሰስ ነው። ስለዚህ ሁሌም ቢሆን ሪቪው ማድረግ አለ። ቪዥዋላይዝ ማለት ምንድነው ነገሮችን ምንድነው አስቀድመን ማየት አይደለም። በአእምሯችን ፔይንት ፒክቸር ኢን ዮር ማይንድ ሁሌም አእምሯችን ላይ ምንድነው ያን ነገር የምንፈልገውን ነገር ስናሳካ ሊሆን ይችላል የምንፈልገውን ነገር ቀድመን ማየት። ለምሳሌ የምንፈልገው ስኬት ካለ አካዳሚክ አቺቭመንት